በዚህ ጉዳይ ላይ ባለፈው ፓርላማ ስብሰባ ማቋል ዶክተር ጌታቸው ምክንያቱም አጣሪ ኮሚሽን ተቋቁሞ ባንድ ጉዳይ ላይ በእነዚህ ጉዳይ ላይ በኢትዮጵያ ሕዝብ ጉዳይ ላይ ሁለት ውሳኔ ሰጥተዋል። ፓርላማ ሁለት ጉዳዮችን አጽድቋል። ይህን እስኪ እንመለከቱት። አዎ ይሄንን ነው ለማረጋገጥ የወጣው። ሶስት አጣሪ ኮሚሽን ነው፣ አንድ ብቻ አይደለም የተቋቋመው። አንደኛው ያቀረበው ነው፣ ሁለተኛው አሁን እያጣራ ያለው ነው በኦሮሚያ ተቋቋመ። ሶስተኛ የኛ ነው 9 ሰዎች ያለበት። አንደኛው አጣሪ ኮሚሽን ሰኔ 26 ውሳኔ ወስኖ ድምጹ ተቀርጾ የውሳኔያቸው ቨርባል ተይዞ ድምጻቸው ጭምር ነው ተቀረጸው። ልብ አድርጉ፣ የጻፉ አይደለም፣ ድምጻቸው ጭምር ነው የተቀረጸው። እነዛ ተቀርጾ በዚህ አይነት ሁኔታ ነው ውሳኔ የሰጡት ሰኔ 26። ለምንድን ነው ሰኔ 26 የሰጡት? ለኛ ለማቅረብ ነው፣ ለፓርላማ አባላቱ ሰኔ 30 ሳይደርስ ለማቅረብ ነው ይሄንን እንትን ያደረጉት ውሳኔ የሰጡት። ስምንቶቹ ህዝብ ያለ አግባብ ተገሏል፣ በጅምላ ግድያ ተፈጽሟል፣ ታንክ ከተማው ተነድቷል፣ አግባብ አይደለም። አጋዚ ጦር ማለት ስለ ሰው ምንም የማያውቅ ጦር ማለት ነው፣ መግደልን እንጂ ሌላ ምንም አያውቅም። ይሄ ማሰር የለም ወይም ቀጥቶ መሸኘት የለም ወይም ማባረር የለም፣ መግደል ብቻ ነው አጋዚ ማለት። ይሄ የመለስ ዜናዊ ጦር ነው፣ ኢትዮጵያን የማያውቅ ማለት ነው። እና ይሄ ነው ይሄንን ወስኗል 8 ሰዎች። በወቅቱ ከዶክተር መኮንን ዲሳሳ ጠቅላይ ሚኒስትር ጋር ተነጋግሬያለሁ። ስለዚህ ነው ይሄ ኢህአዴግ የወሰደው እርምጃ ተመጣጣኝ ነው ያለው ዶክተር መኮንን ዲሳሳ በስተቀር እና ሼህ ኤልያስ ረድማን በስተቀር ስምንቶቹ ህዝብ ያለ አግባብ ነው የሞተ ነው አሉ። ሼህ ኤልያስ ረድማን ደግሞ እኛ የጠበቅነው 10,000 እስከ 16,000 ይሞታል ብለን ነበረ፣ እንደውም አነሰ ነው ያለው። እንግዲህ እሱም ሼክ ነው፣ በእግዚአብሔር ፊት ይጠየቃል አንድ ቀን። እና ማለት ኢህአዴግ ጋር መጀመሪያውኑ ተነጋግሯል ማለት ነው። አዲስ አበባ ውስጥ ስንት ሰው ይሞታል የሚል ካልኩሌሽን ነበረ። ከዛ በስተቀር የቀረው ወስኖ ለፓርላማ እንዲያቀርብ ነበር። እኛም ስንጠብቀው ነበር፣ ስንጠይቀው ወደ ህዝባችን ከመመለሳችን በፊት ይሄ ነገር ይገለጽልን ብለናል። ሰኔ 26 ተወስኖ በሁሉም በኦሮሞ ድምጽ ሬዲዮም በሌሎችም ድምጽ ሬዲዮዎች የተላለፈው የነዚህ ቃል ተገልብጦ በጠቅላይ ሚኒስትር እቺ ውሳኔ ተጻፈች። የኢትዮጵያ ህዝብ የሚያምነው የትኛው ነው? እነዚህ ሰዎች የወጡ ሰዎች ቃላችንን ውሳኔያችንን አስፍረናል አንሽርም መልሰን ብሎ አገር ለቆ ወጡ። ልብ አድርጉ፣ ሁለቱ ሰዎች ነገ ከነገ ወደ ለአውሮፓ ፓርላማ ለአሜሪካ ፓርላማ ይገልጻሉ፣ እኔም ይገልጻሉ፣ ያረጋግጣሉ። ይሄ ታዲያ ፓርላማ የሚቀበለው በድምጻቸው ጭምር የተሰማው እነ ዶክተር ገመቹ መገርሳ የተናገሩት ሌሎች የተናገሩት የኢትዮጵያ መንግስት በህዝቦች ላይ ግፍ ፈጽሟል ብሎ ተናግሯል። ይሄንን ያወቀ መለስ ዜናዊ ይሄን ጽፎ ሰጠ በእጅ ጭምር። ይሄ ሰውዬ አልጻፈም፣ ውሸት ነው ያስፈረሙት፣ አስመስሎ ነው ያስፈረሙት። ይሄ ደግሞ የተጻፈው ውሳኔው ከመደረጉ በፊት ለማስመሰል ነው። እሱ ውሳኔው ሲደረግም ወስኖ ነው የወጣው። በመሰረቱ ዶክተር መኮንን ዲሳሳ ሰብሳቢ አይደለም፣ እኛም አላደረግነው እና ሰብሳቢዎቹ ወስኖ ገልብጡ ይሄንን ሌላ ጻፉ መለስ ዜናዊ ብሎ ትእዛዝ ሲሰጥ አገር ለቆ ወጥቷል። የኛም እንደዛ ነው። እኛ ያየነውን ይሄው አይተናል። ህዝብ መገደሉን በምዕራብ ወለጋ ውስጥ በመንዲ 6 ሰዎች መገደላቸው ከነ ፎቶግራፍ ያያችሁ
የሶስተኛና የአራተኛ ክፍል ተማሪዎች ለሚራብ ወለጋ ሰቀቀን ዋናው የሆነው በእናንጎ ላይ ተገለዋል። ተጨማሪ ተማሪም ተገለዋል። በቦጂ ላይ እንደዚህ 3 እና 4 ሰዎች ተገለዋል። ከእንቅልፉ ተቀስቅሶ ሰው ተገለዋል። ይሄን መረጃ አገኝተን ነው መጣነው። በግንቢ ላይ ሰዎች ያላግባብ ተገለዋል። 2-3 ሰዎች ሴት ልጅ ተገላ በነጋታው ፖሊስ ጣቢያ ተሸክሞ ሄደዋል። ፖሊስ ያለው ምንድነው? ይሄ ቤተክርስቲያን አይደለም፣ እዛችሁ ሂዱ ጽፉ ከዚህ በኋላ በህጉ መሰረት ፖሊስ አስመርምሮ ማን ነው የገደለው ተብሎ ነው። የገደለው እኮ ወጋሪ ነገሪ የሚባል ነው፣ አስተዳዳሪ ነው እያሉ ነው ፖሊስ ያባረራቸው። ይሄን መጥቶ ቃላቸውን ሰጥተዋል። ያድግን ይክዳል። ይሄ በብልታችን ላይ ታስሯል፣ ይሄ እንደዚህ አሰቃይቶናል፣ ገንዘብ ዘርፎናል ብሎ እየተናገሩ ነው። በመንዲ ላይ እንደዚህ መጥቶ ቀርቦ እኛ ጋር እንዳናግር አድርጓል። 11000 ብር የተወሰደበት ሰው ቀርቦ እንዳይነጋገር፣ ኩላሊቱ እንደዚህ የተመታ ሰው ቀርቦ እንዳይነጋገር አድርጓል። ስራ አስፈጻሚዎቻችን አባርሯል። ይሄንን አይተን ነው መጣ። ይሄ ብቻ አይደለም። በጀልዱ ፖሊስ 3 ተማሪዎችን ገደለ። ለተቃውሞ የወጡት ፍንጭለ ድዳ ገርቡማን የወጡት ጀልዱ ላይ 3 ተማሪዎችን ገላል አንድ ፖሊስ። ተማሪዎቹ እንደምንም እሱ ጥይት ከጨረሰ በኋላ ደርሰው ይገሉታል። ያድግ የሚለው ምንድነው? ፖሊሱ ከሞተ በኋላ ነው ተማሪዎቹን የገደለው። ይሄ በዓለም ላይ ተካሂዶ የሞተ ሰው እንዴት ሰው ይገላል? እኛ ስናጣራ ምንድነው ያለው? ልብ አድርጉ። 2 ምርጫ ሰጠናቸው። ተማሪዎቹን የገደለው ፖሊስ ከሆነ ፖሊሱ ተማሪዎቹን ገሎ ከሆነ የተማሪዎች ገዳዮች ሌላ ሰዎች መሆን አለባቸው አይደል? ተማሪዎቹ ቅድሚያ ሰውየውን ከገደሉት እና ተማሪዎቹን ገዳዮች ያቀርቡልን አለበለዛ ደግሞ ተማሪዎች ፖሊስን ከገደሉ ፖሊስ ስለተማሪዎቹን ስለገደለ ተማሪዎቹ ፖሊሱን ገደሉ የሚለው ላይ እናቁም አልነው አይደለም ማለት ከሞተ በኋላ ነው ተማሪዎችን የገደለው። እና እንደዚህ አይነት ጥቆንጭኒ ላይ እንደዚህ ነው ተደረገው። ሰውን ገሎ ዛፍ ቆርጦ ትንሽ ቅጠል ቆርጦ አፉ ላይ ጥሎ ነው ሄዱት። እኛ ሀገር ፈረስ እንኳን ሲገደል ከመንገድ ላይ ዞር ተደርጎ ነው ሳር የሚጫንበት። ተማሪ ተገሎ ከትምህርት ቤት የወጣው ሜዳ ላይ ሲሄድ ተገሎ ቅጠል አፉ ላይ ጣል አድርጎ ነው ሄዱት የፌደራል ፖሊስ። ተማሪው ሲወጣ ይሄን ተማሪ ያገኛል። ከዛ በኋላ ማቆም ይቻላል አይቻልም። ይሄ ፍርድ ነው። ጥቁሩን ጭኒ እስከ ዛሬ ከመንግስት